ከቃትና ከዚህ በኋላ አጠገቧ እንዳትደርስ ላኪ በናማን አንድ ነገር ልንገርህ ሄድክም አጠቅማትም መጣም አጠቅማትም እሺ ነገር ምንድነው እኛ አይደለም እንዴ ምንድነው ኤቢ ሰላም ውድ የኛ ፋሚሊዎች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። እናንተ እንዴት ናችሁ? እኛ ደህና ነን በጣም። እናንተ እንዴት ናችሁልን? ያው ሰላማችሁ ያስጨንቀናልና ሰላማችሁ ብዝት ይበልልን። በጣም ነው የምንወዳችሁ የምናከብራችሁ ቤተሰቦቻችን። በጣም እኛ ደህና ነን። ናፍቃችሁናል። እናንተም እንደናፈቅናችሁ ተስፋ አደርጋለሁኝ። አለፈው ለታ እንግዲህ ኤቢ ጠብቀነው ቀርቶብን ነበረ። እኔ ደግሞ ምን አሰብኩኝ ያው ግዴታ ይቅርታ መጠየቅ አለበት። ራኪብም ስለደበራት ሳይሆን ስለከፋት ቪዲዮውን ያያችሁ ታውቁታላችሁ ብዬ አስባለሁ። ወይ ከዚህ በፊት ላይ ያለውን ቪዲዮ ሂዱና እዩት። እና ምንድነው ያሰብኩት እሱንም ጠርቻለሁ እሷንም ጠርቻታለሁ። መጥተው ይቅርታ እንዲጠያየቁ ነው ያሰብኩት። ያው እሱ መጠየቅ አለበት ጥፋተኛ ስለሆነ ከዚህ በፊትም የሚናገራቸው ነገሮች ትንሽ እያስከፋት ስለነበረ ነው። እኔ ደግሞ ልክ ነው ብዬ አስባለሁ ይቅርታ መጠየቁና ይቅርታ እንዲጠይቅ ነው ያሰብኩት። እና ቤተሰቦች ምንድነው ሀሳቤ እንዳልኳችሁ ጠርቻችኋለሁ። ሁለቱም ጋር ደውያለሁ እየመጣን ነው ብለውኛል። እኔ እንግዲህ ታውቃላችሁ አብረው እንዲሆኑ በጣም ፈልጋለሁ። ጉዳዩ ደግሞ ጥብም ይላል ግራ ገባኝ። እኔም ባለፈውም ሰርፕራይዝ ላስደረጋት ነበረ ቀረ። አሁን እንግዲህ ይቅር አላቅም ብቻ የመጣው ነው ብሎኛል። ይቅርታ መጠየቅ አለበት ብዬ አስባለሁ። እና የጠበቅናቸው ነው። እና ያው ጥፋቱን በነገራችን ላይ እኔም መናገር አይጠበቅብኝም። ያው እናንተም ስለምታዩት ማለት ነው። ያው ከባድ ነው። ሴት ልጅ ደግሞ ቁጭ ላይ የጠበቀች ሁሉ ሰዓት መቅረት ማለት በእርግጥ ይከብዳል። አሁን ለኔ ከብደኛል። እንግዲህ እሷም ለዛ ነው የደበራት በጣም ጭራሽ እንዳይደውልልኝ አሁንም እንዳለ ብነግራት አትመጣም። በጣም ለምኛት ነው የመጣችልኝ ያለችውና ብቻ ይቅርታ አባብላችኋለሁ ብዬ አስባለሁኝ። እግዚአብሔር ነው የሚያውቀው፣ እግዚአብሔር ያግዘኝ። እና ያው ማለት ይሄ መቅረቱ ብቻ አይደለም እያስደበራት የነበረውና ምንድነው ከዚህ በፊት ብዙ ነገር በጣም ያናድዳታል። አንዳንዴም ስልክ ያነሳላትም ብቻ በጣም ብዙ ጥፋት አለበት በእርግጥና እሱም ተደራርበው ነው እንጂ መቅረቱ እንደዚህ እንደማያስኮን ታውቃላችሁ። ግን ነገሮች ደግሞ ሲደራረቡ ያው ሰው ያስደብራል፣ ያስከፋል፣ እንዲጣላ ሰው ያደርጋልና እንግዲህ ደውሎ ተጸጽቶ መሰለኝ ደውሎ ይቅርታ ካልጠየቅኩኝ ብሎ የጠራዋቸው ይስማማሉ ብዬ አስባለሁ። ግን እሷ አምርራለች። ማርያም ቤተሰቦች በጣም አምርራለች። በጣም ማለት ነው። ያው ነገሮች እንዳልኳችሁ ሲደጋገሙ ያስጠላሉና ለዛም ይመስለኛል የደበራት። እንግዲህ አሁን ያለበትን የሆነውን ሁሉ አብረን እናያለን። ቪዲዮን በአብረን እናያለን። የሚፈጠረውንም ነገር አብረን እናያለን። ያው ይስተካከላል ነገሩ ብዬ አስባለሁ። ቤተሰቦች እየጠበቅኳቸው ነው። ደርሰናል ብለውኛል። ካሜራም ያበራሁት ለዛ ነው። ምንድነው ሐሳቤ ማለት ካሜራው አስፈላጊ እንዳልሆነ አይኖ፣ ግን ደግሞ ማወቅ ስላለባችሁ እናንተ ማየት ስላለባችሁ ማወቅ ስላለባችሁ ነው። ለዛም ነው ቪዲዮ በብዛት እየሰሩልን ያልነበረው። ሰሞኑን በጣም አቁመዋል። አይታችሁ ከሆነ ብዙ ቪዲዮ አብሮ አልለቀቁልንም እና ብዙ ምክንያት ነው ያስደበራት። የተጣሉበትን ምክንያት ያ ነው። እስኪ የመጡ ነው። እግዚአብሔር ይርዳን። እንዲያው ያለ ስሜ ኃጢአቴን አክብደሽ እየመጡ ነው ቤተሰብ። ግን ለምንድን ነው ከሰው ጋር እየመጣች ያለች? አሻንት እንዴት ነው? ምንድን ነው እንዴ ካሜራ እኔማ ሰላም በላችሁ። አንተ እንዴት መጣህ ማለት ለጀመራችሁ ከሻንቲ እንዴት ተለይቺ እንዴት አካይደኝ ብለሽ ነው አይደለም ምንድነው ካሜራ ሰላም በላችሁ የኔ ቤተሰቦች። ሰላም ቤተሰብ እንዴት ናችሁ አላችሁ? ሁሉ ሰላም ደህና ናችሁልን? አሻንቲ ሰላም በላችሁ። ሰላም እንዴት ናችሁ? አማን ነው ወይ? እና አሻንቲ ኧረ እንኳን መጣ። ግን ማኪ ለምንድን ነው የፈለግሽን? በዛ ላይ ካሜራ እዚህ ጋር ቆመሻል። ምንድነው? የሆነ ሰርፕራይዝ የሚመጣ ሌላ ሰው አለ። ማን ይመጣ? ጊዜ ነው ጊዜ ነው በሉት። ማን ነው የሚመጣው? አንደኛ ነገር እኔና አሻንቲ እንቸኩላለን። አሻንቲ
ኦኬ እኔ ስራት ቺን የመጣሁት እኔ ለምንድን ነው የፈለግሽኝ? እኔማ ልጋብዛችሁ ብለሽ አምጥተሽኝ ጭራሽ ቪዲዮ ነው ከፍተሽ። ኧረ ተይኝ ግን ማኪ ቤተሰብ የመሰለ ነገር ካልጋበዝኩ ማን ልጅ እውነት ነው። ታይ ይኸው ልታቀሳሰራ አንቺ አዲ ምንድን ነው እውነት? ለምን የፈለግሽው? ለምን የተፈለግነው? አሁን ከ30 ደቂቃ ከ40 ደቂቃ በኋላ መጀመር እንጠናለን። እንሄዳለን። ቶሎ ማለት የምንችል ከሆነ ክላስ አለን እናቱ። እሺ አይደለም የሆነ እንትን ከልቡ ነው እያወራለ። ምን እየመሰለኝ እንደው ታውቂያለሽ? ወደዚያ ማን ነው የሚመጣው? የሚያቀን ሰው ነው የሚያቀን ሰው እኮ ይታወቃል። አዎ ግን ሙዚየውና ግን ገደልኩሽ። እሺ ሙዚየውና አለቀሽ። እኔ ማኪን አላምናት። አይ ደርሷል። የመጣ ነው። ቶሎና ሰዓት እንዳይሄድብን ማኪዬ። በጣም ነው እንደቸኮላችሁት። ያ ቀጠሮ አለብን፣ ክላስ አለብን። እኔና ሻንቲ ምንድነው እየሆናችሁ ያላችሁት? እኔ እኮ ግራ ገባኝ። ምን ሆናችሁ? እንቸኩላለን። አይ ያልታሰበ ነገር ነው። ደውለሽ ተጠራሽ እንጂ የመምጣት ሀሳብ ኖር አይደል? አይ እውነት ለመናገር ማለት ነው ጀመር አልጠራሁም እኮ ሌላ ቦታ ነበረ ቀጠሯችን። ገብቶሻል አይደል? ምናምን ትላለች ያለች ልጅ አይደለም። በጣም አቻኮልኳት ልጅቷን። እኔ እኮ ካገኘኋት ቆይቻለሁ። ትናንትና ጠዋት የተገናኘና እና ታዲያ ሁሉ ቀን ሁሉ አመታትና ሳንቴ ከብዳል። አንተ ያ ጊዜ ማሳለፍ ነው የሚባል ነገር አለ። ካንተ ጋር ነው? ኧረ አይደለም ካንቺ ጋር። ግራ ታጋቢያለሽ። ዝም ብለሽ ተነስተሽ ከመሬት ነይ። አይደለማ አይደለም ምናምን ሳይሆን እኮ ያው የሰው ልጅ ላይመቸው ምናምን ሰላም እንዴት ነኝ? የጠራሽኝ ለዚህ ነው? የጠራሽኝ ለዚህ ነው? አይ አይደለም እንጂ ምን ነሽ? በነገራችን ላይ ይቅር ለእግዚአብሔርን የመሰለ ነገር የለም። እኔ አድቢ አይደለም እኔ ምናምን እንድትመልስ እንድትሰጪኝ ሳይሆን እየነገርኩሽ ለምን እንደጠራሽኝ ለዚህ ነው የጠራው? ኤቢ ነው የሚመጣው ሰው? ለዚህ ነው የጠራሁሽ ራኪ። አንዳንዴ ደግሞ ተረጋግተሽ ሰው አስቢ። ለጠፋው እኮ አምኛለሁ ግን ሰላማትኝ ይቅርታ እኔ አንተ ላው ራኪ ጠራሽኝ ኤቢ ልታመጪ ነው? ይሄን ብቻ ንገሪኝ። አንቺ ምን ሆነሽ ነው? በእግዚአብሔር አይደለም ራኪ አይደለም እኔ ግራ እየገባኝ ነው። አይደለም አንተ ሰው የሚያጠፋ የለም እኮ አይደለም ስትፈልግ ሄደህ ስትፈልግ የምትመጣው የእናትህ ቤት መሰለህ አይደለም አይደለም የእናትህ ቤት መሰለህ እኮ በፈለግከው ሰዓት ሄደህ በፈለግከው ሰዓት የምትመጣው ማኪ ሰው አይደለም ራኪብ እኔንም አታስ እኔ በቃ እኔ ምንም አልተጣላሁትም ግን በቃ አልፈልግም። እኔ ከኤቢ ማየት ማለት አይደለም ቆይ ታውቂያለሽ አይደል ችግራችን ታውቂያለሽ። እኔ በደንብ እነግርሻለሁ አይደል ምን ሆነሽ ነው አንቺ? ለምን ኤቢን ከጠራሽ ለምንድን ነው የጠራሽኝ? እኔ አይደለም መፍታት ስላለባችሁ እኮ ነው ራኪብ። እኔ አልተጣላሁትም በቃ ግን አስፈላጊ አይደለም መገናኘታችን አስፈላጊ አይደለም። ኤቢ ታውቂያለሽ ማጥፋቴን እንኳን አምኛለሁ። ስማኝ ነው ስታንዲ ዝም በል በእናትህ አትበጥብጠኝ። እሺ ምን ሰው ነው የመጣሽብኝ ዛሬ? ኮራኪ ብቻ ነው አባቴ ምንድነው? ኤቢ ወሬ ከኔ ጋር ነው ከኔ ጋር አውራ ስለሆነ ከኔ ጋር አውራ ግን ማኪ ማርያም ነው በጣም እኔ እኮ ስማሻትም አንድ ነገር ልንገርህ። እኔ እኮ አንተ ስለመጣ ነው ትችልክ ሄዱት ገባህ አይደለ? ድጋሚ ኤቢ ቪዲዮ አይፖስተም። እሺ ኤቢ አይደለም ራኪ በቃ አንተ ማርፋቲና ምን እንኳን እንደ ራኪ ምንድነው? ወደዛ ጋር ሆነ አውራ አባቴ እስኪ በእናትህ እናውራ እኮ እንደሱ ነው አውራ ገባህ አይደለ? ምን ነው ማን ነው ባለፈው ሚሊ ሲጀመር ጓደኛዬ ነው። አንድ ቀን ተስማምተን አለቀ። እኔ እናንተ እንደምንም ልንስማማ እንችላለን። ከምንጣላ እኛ እንሂድ በቃ እኔ እናንተ እናወራለን። ወይ ምንድነው ያጠፋሁት? አይደለም እንደማንኛውም ሰው አምኛለሁ። ሰሞኑን በቃ ነገሮች አይደለም አይደል የጠራኋችሁ ጀስት ነገሩን እንድትፈቱት ነው የጠራኋችሁ። ሌላ እሺ እኮ እሺ ምንድነው? እሺ ንገራት። እሺ እንስማ። ማኪ አሻንቲ ሁሉ ነገር ያውቃል ይመለከታል እኮ ምንድነው? እሺ የምትለት ነገር ምንድነው? እኛ አይደለም እንዴ ምንድነው? ኤቢ አሻንቲ ጓደኛዬ ነው። በጣም ሁሉም ነገር ነግረዋለሁ። እኔ ምንም እንደብቀው ነገር የለም። ስለዚህ ሁሉንም ነገር ስለሚያውቅ ስራ በጣም የሚያናድድ ነገር ነው። ባይዘው ያለ ነው ነገርሽው ምንድነው? ይሄን ያላጠፋሁት ማለት ለማንኛውም ሰው ሲጀመር አሁንም ጥፋቱን ሳያምን ነው የመጣው። ኖ አይደለም። በነገራችን ላይ ጥፋቱን አምኖ ነው ይቀርታል። አላመነም ማኪ ግን ያደረግሽ ያለሽ ነገር ጥሩ አይደለም። እሺ ይቅርታ አልተረዳችሁም። እንደሱ እኮ አይደለም እኮ የሚለውን ነገር እየገብቶሻል። ግን ችግር
እኔ ካጣጥም በለኝ ታውቂያለሽ አይደለ? እሱ ስለመጣ ብዬ ነው እስካሁን ድረስ ማልመጣው ከእናንተ ጋር ማልገናኝበት አይደለ እኮ። ካወቅሽ ደግሞ ለምን ጠራሽ ነው? አይደለም እኔ እኮ ነገሩን ጀስት እንዲፈታ ነው የፈለኩት እኮ። እንደዚህ የሚፈታ ነገር አይደለም። ገብቶሻል አይደል? ለምን አትረጋጉም እናንተ? ተረጋጉ መጀመሪያ። ሰማ ቆይ ነግረሃለች ለምን እንደቀረው? አንተ እኮ ሁሌ ስልክ ሲደወልልህ አታነሳም። ምን ስትባል ወንድ ልጅ እኮ ምንድን ነው ሁሌ እናወራ ምንድን ነው? በቃ ዝም በይ አንቺ አንቺ ማለት ይሄኛል ምን አጥፍቼ ነው? ቆይ ማለት ምን ማለት ነው? ምን አጥፍቼ አንተ? አይደለም አንተ ቆይ ምን አገባህ አንተ? አንድ ነገር ልንገርህ እናውራ እስቲ። አሁንም አታስፈልጋትም። ዝም አስገባህ አይደል? ማኪ አሻንቲ ቢያንስ አንተ አይደለም አንቺ ዝም በይ አንዴ። ምንድነው አንተ በጣም እንትን ነኝ አልክ አይደለም? አንተ ቢያንስ አትረዳም እንዴ? ሰው ምን ሆነህ ነው? ምንድነው የምረዳው እንዴ? ማኪ አንተ ግን ዝም በይ። አንድ ነገር ልንገርህ፣ ሄድክም አጠቅማትም መጣም አጠቅማትም። እሺ እኮ ቆይ አንቺ እንደዚህ ማምጣት አልነበረብሽ። አሻንቲ እኔ አሻንቲ እንደሚመጣ በምን አውቃለሁ? ማኪ በእናትሽ እናውራ እስቲ፣ ችግራችን እንፍታው። ይሄን ያልኩ በቃ አፈላጊም ከዚህ በኋላ አጠገቧ እንዳትደርስ አሻንቲ ስማኝ፣ እንዳትደርስ። እሺ አንዴ ላውራ ትሷል አይደለም ማኪ ምንድነው የምትይኝ? ኤቢ ምንድነው የምትይኝ? እያየሽ ነገር የምታጋግለው አንተ እየመሰለኝ ምንድነው እኮ ለምን መጣ? ለምን ጠራሽ? ምንድን እንደዚህ ይቅርታ ይጠያየቃሉ እንዴ? በቃ ልቀቃትና ከዚህ በኋላ አጠገቧ እንዳትደርስ። ማኪ በእናትሽ ይሄን ያህል ምን አጥፍቼ ነው? ቆይ ምንድነው አንተ በማርያም ነው ሌላ ነገር አለ? እኔ የለም አሻንታ ጋር በቃ ልጁ ነገር ያለው ምን እያልካት ነው? እየነገርኩህ ነው። ይሄን ፊት ለፊቷ ነው እየነገርኩህ ያለሁት። ሄድክም አጠቅማትም መጣም አጠቅማትም በቃ ህይወት ወጣላት። እስቲ አንተ ልቀቃት ወደዛ። በቃ አሻንቴ አንዴ ተረጋግታ ብቻ አውራ። እሺ ተረጋግታ አውራ። እኔ አልፈልግም። አታውራኝ በቃ አታውራኝ። እኔ አልፈልግም። አንተ ማውራት እንደ ሰው ልጅ ችግር ነገርኩሽ። ማውራት አልፈልግም። እኔ ኤቢ አንተን በቃ በጣም ጠይቅኩሽ። ምንድነው አንቺ ማኪ ለምንድን ነው የጠራሽኝ? ለምን የጠራሽኝ? አንቺ ራኪብ እኔን አልተረዳሽኝም እኮ። ምን ሆነሽ ነው? ምንድነው? ይቅርታ እየጠየቀ እኮ ነው። ራኪብ ምንድነው ችግርሽ? ለምን የጠራሽኝ? በኋላ እንዳመጣሽ ኧረ እባክህ አንተ ችግር አለብህ እንዴ? ቆይ ምንድነው የምትለው? አይደለም አሻንቲ ቆይ። ኧረ እባክህ እሺ አይደለም አሻንቲ ቆይ ልቀቀው። አንተ ኤቢ ተው እስኪ እያየሽው አይደል እንዴ? ምንድነው እያየሁት? ራኪ ደግሞ አንተ ስርዓት አይኖርም እንዴ? አሻንቲ አትረግ ዞር በል በቃ በቃ እንሂድ። የት ነው የሚሄደው? ምን ነሽ ነው? ምን ነው? ኧረ ራኪ እኛ አይደለችም እንዴ? እቺ ልጅ ምን ነው? አንተ ግርሻተም ማኪ ምንድነው? እኔ ነግሬያታለሁ። በእናትህ ኤቢ ምንም ማድረግ አልችልም። ማፍቀሬ ሆኖይ እንዲህ ያደረገ አውራታ አንደበቴ ፍራቴ ይቀር